ሰላም እንዴት ናችሁ? በዚህ ቪዲዮ እንዴት በጣሊያንኛ ሰዓት መናገር እንደሚችሉ የማቀርብ ይሆናል። በጣሊያን ሀገር ውስጥ በአብዛኛው ለስራ ለምሳሌ ባቡር ጣቢያ ከእኩለ ሌሊት 00 ብለው ጀምረው የ24 ሰዓት አቆጣጠር ስርዓትን ይጠቀማሉ። ታዲያ በጣሊያን ሀገር በስራ ላይ ላላችሁ ሰዎችም ይህ ቪዲዮ እንዲጠቅም እኔም በተመሳሳይ መልኩ የማቀርብ ይሆናል። በመጀመሪያ የቀኑን የተለያዩ ጊዜዎች እንይ። እኩለ ሌሊት፣ ጠዋት፣ ቀትር፣ ከሰዓት፣ ምሽት፣ ሌሊት። እኩለ ሌሊት 00 አናቱ ላይ ሲሆን ኤሜዛኖቴ። ምሳ ሰዓት 12:00 አናቱ ላይ ሲሆን ኤሜዞጆርኖ። ሙሉ ሰዓት ሲሆን ማስተዋል ያለባችሁ ነገር የሚለየው የመጀመሪያው አንድ ላይ ሲሆን ብቻ ኤሉና ብለን መናገር እንችላለን። አንድ ሰዓት ነው ለማለት ኤሉና። ከዚህ ውጪ ያሉት ግን በአጠቃላይ ቁጥሮቹን የምታውቋቸው ከሆነ ሶኖሌ እያላችሁ ቁጥሮቹን መጨመር ብቻ ነው የሚሆነው ማለት ነው። ስለዛ ለምሳሌ 2 ሰዓት ሲሆን ሶኖሌ ዱዌ ብላችሁ መናገር ትችላላችሁ። 3 ሰዓት ሲሆን ሶኖሌ ትሬ፣ 4 ሲሆን ሶኖሌ ኳትሮ፣ 5 ሲሆን ሶኖሌ ቺንኩዌ፣ 6 ሲሆን ሶኖሌ ሴይ እያለ ሶኖሌ እያላችሁ ከዛ በኋላ ቁጥሩን እያስከተላችሁ ሙሉ ሰዓት ሲሆን በዚህ መልኩ መናገር ትችላላችሁ ማለት ነው። እንዲሁም የምትናገሩት ሰዓት አናቱ ላይ መሆኑን ጨምራችሁ መናገር ስትፈልጉ ፕሬቺዜ የምትለዋን ቃል ጨምራችሁ ለምሳሌ ሶኖሌ ትሬ ፕሬቺዜ፣ ሶኖሌ ትሬ ፕሬቺዜ ብትሉ በትክክል 3 ሰዓት ነው። ወይንም እኛ በአማርኛ እንደምንለው 3 ሰዓት አናቱ ላይ ነው እንደማለት ይሆናል ማለት ነው። sono le 13:40 sono 20 alle 14 ይሄ ማለት 13:40 ነው ብለን ቀጥታ መናገርም እንችላለን። ወይ ደግሞ 20 ጉዳይ ለ14 እንደምንለው ደግሞ sono 20 alle 14 ብለን መናገር እንችላለን። un quarto d'ora un quarto d'ora ማለት ሩብ ሰዓት ማለት ሲሆን ከሩብ ብለን ለመናገር እንጠቀምበታለን። ለምሳሌ sono le 9:15 ወይም በቀጥታ አንድ ሰው ምን ማለት ይችላል? sono le 9:15 ግን un quarto d'oraን ተጠቅሞ sono le 9:15 ማለት ይችላል። mezz'ora mezz'ora ግማሽ ሰዓት ማለት ሲሆን ተኩል ብለን ለመናገር እንጠቀምበታለን። ለምሳሌ sono le 9:30 ወይም በቀጥታ sono le 9:30 ማለትም ይቻላል። ነገር ግን ሜትሶን ተጠቅመን sono le 9:30 ማለት እንችላለን። sono le 9:03 እዚህ ጋር አሁን እንደምትመለከቱት 45 ደቂቃውን በምን መተካት እንችላለን? 3:15 ደቂቃ ወይንም ትሬ ኳርቲ። ስለዛ ኳርቶ 15 ደቂቃ ነው ብለን ነበረ ቅድም። 45 ደቂቃ ለማለት ትሬ ኳርቲ በሚለው ተክተን sono le 9:03 ማለት እንችላለን። ወይም sono le 10:15 አሪፍ የቀረቡት ምሳሌዎች ሊያጋጥሟችሁ የሚችሉ የተለያዩ ሁኔታዎችን ያሳያሉ ብዬ አስባለሁ። አሪፍ ጥያቄ፣ መልእክት፣ አስተያየት ካላችሁ በኮመንት ክፍሉ ላይ ብታስቀምጡልኝ የማየው ይሆናል። መልካም ቀን ይሁንላችሁ። በቀጣይ ቪዲዮ እንገናኝ።